አሰላም አለይኩም ሰላም ለእናንተ ይሁን ውድ ቤተሰቦች። ዛሬ ደግሞ በዱባ ፓምኪን የሰራሁትን ስናክ አሳያችኋለሁ ማለት ነው። እና በጣም ለጤናችን በጣም ተስማሚ የሆነ ማንኛውም ሰው የሚመገበው የሚወደው ማለት ነው። እና የሚያስፈልጉን ነገሮች ፓምኪን ያስፈልገናል። በምትፈልጉበት መጠን ማድረግ ትችላላችሁ፣ ማብዛት ማሳነስ። እኔ እዚህ ጋር የተጠቀምኩት ሽንኩርት ነው። ፓምኪንን በቀረፋ መስራት ይቻላል እንደ ጣፋጭ አድርጎ ስኳር ጨምሮ። እኔ ግን የራሱን ስኳር ብቻ ተጠቅሜ ምንም ነገር አልጨመርኩም ሌላ። በሽንኩርት ትንሽ ኦሊቭ ኦይል አድርጌ ሽንኩርቱን አበሰልኩት ማለት ነው። ፓምኪኔን ደግሞ ያው መጀመሪያ ጥቤ ቆራርጬ ከዛ እንደዚህ በትንንሹ ከትፍና ሽንኩርቴ ጋር አበስለዋለሁ ማለት ነው። እንደምታውቁት የተለያየ የዱባ ዘር አለ። የምትፈልጉትን ማድረግ ትችላላችሁ እናንተ የምትወዱትን አይነት ማለት ነው። እና ዱባ በጣም ጥቅም አለው እና የዱባ ጥቅም በጣም ተዘርዝሮ አያልቅም። እና ያው የተፈጥሮ ስኳር ቢኖረውም ለጤናችን በጣም ጠቃሚ ነው እና ብንጠቀመው አልፎ አልፎ ጥሩ ነው። እኔ ብዙ ቪዲዮ የሰራሁት አለ ስለ ዱባ። በዱባ የሰራሁት ብዙ ነገር አለ እና ያንን ቪዲዮንም እየገባችሁ እዩልኝ። እንደዚህ ቀስ እያለ ከበሰለ በኋላ ብዙም ነገር አልተጠቀምኩም። ቅመም ነው ያደረኩበት። ቅመሙ ከሙን ነው ያደረኩት። እናንተ ያው የፈለጋችሁትን ቅመም የምትወዱትን ማድረግ ትችላላችሁ። እና አንድ ላይ ደግሞ የሚያስፈልገን ይሄ ጆዝ ነው። በአረበኛ አይነት ጀመል ይባላል፣ ጆዝ ይባላል፣ ወልነት በእንግሊዘኛ ማለት ነው። እንደዚህ በጣም ደረቅ ያለ ከቨር ያለው ነው። ይሄንን ስንሰብረው ይሄን እናገኛለን ውስጡ ማለት ነው። ያው እንደዚህም ተፈልፍሎም የሚሸጥ አለ። ግን ተፈልፍሎ ከምንገዛው ይሄንን ራሳችን ገዝተን እንደዚህ ብንከፍተውና ብንፈለፍለው የበለጠ ጣዕም አለው። ፍሬሽ የሆነ ጣዕም እናገኛለን እና በጣም ጥሩ ነው። እንደዚህ አይነቱን እንደዚህ ተሸፍኖ ያለውን ብገዙት። ያው ግን በጣም ስናየው ትልቅና ብዙ ይመስላል፣ ግን ስንከፍተው ትንሽ ነው የሚሆነው ማለት ነው። ከዛ አሁን ፈጨሁት ማለት ነው። ከፈጨሁት በኋላ ዱባው በስሎልኛል። እሱ ጋር አደርገዋለሁ ማለት ነው። ከዛ የምፈልገውንም ቅመም አደርጋለሁኝ። ዱባው በደንብ ከበሰለ ይሄኛው ትንሽ አብሮ 1-2 ደቂቃ አብረን እንዲዋሃድ ካረግ ነው ብዙም አያስፈልገውም። ይሄ ከሙን ያልኳችሁ ደግሞ ይሄ ነው። ይሄ ትንሽ ቃሪያ ምናምን ተጨምሮ አብሮ የተዘጋጀ ከሙን ይባላል በአረበኛ ካወቃችሁት። ከሙን ሳይሆን ከሙን የሚባል በሉብናን አካባቢ የሚጠቀሙት ነው። ትንሽ ኸርብል ምናምን አድርገው የሚያዘጋጁት። ከሌላችሁም ያው ይሄንን ከሙን ብቻ ማድረግ ትችላላችሁ፣ ወይም የምትፈልጉትን ቅመም ማድረግ ትችላላችሁ። ጨው ትንሽ አድርገን ከዛ አንድ ላይ እናቀላቅለዋለን። ከዛ ይሄኛው እስከሚበርድ ድረስ እንደዚህ ካበሰልኩት በኋላ እስከሚበርድልኝ ድረስ አቦካለሁ ሊጥ ማለት ነው። እና እርሾም ምንም አላደርግበትም። ትንሽ ቤኪንግ ፓውደር ብቻ ነው አድርጌ ማቦካው። ትንሽ ቅቤና ትንሽ ኦሊቭ ኦይል አደርጋለሁኝ። ሞቅ ባለ ውሃ ነው ያቦካሁት ማለት ነው። ሞቅ ባለ ውሃ አሁን ከላይ እንትን ስላለ ነው እንጂ ከታች ውሃ ነው። ትንሽ ቅቤና ዘይቱን አድርጌ አንድ ላይ ያው ትኩስ ስለሆነ እንደዚህ እንፋሎቱ ካሜራውን እንትን ያለው ትኩስ ስለሆነ ነው። እና እንደምታዩት የተፈጥሮ ኦርጋኒክ የስንዴ ዱቄት ይሄንን ያቦካሁበት። ውሃው ሞቅ ሲል ይላላልናል እንትኑ ዱቄቱ ላላ ይላል፣ በኋላም አይደርቅብን። እና ሞቅ ያለ ውሃ አድርጎ ማብቃት በጣም ጥቅም አለው። እና እንደዚህ ትንሽ በጣም ሳይደርቅ በጣም ሳይላላ እንደዚህ አድርጌ አብኩቼ ትንሽ ካኖርኩት በኋላ ከዛ ቆራርጬ እንደዚህ አድርጌ በትን እንደነገርኳችሁ ቅቤና ኦሊቭ ኦይል ነው የቀባሁት በጎን እንዳሳየኋችሁ ማለት ነው። እኔም ትንሽ ቆይት ካልኩ በኋላ ይሄን እንዳመጣዋለሁ ማለት ነው። እየዳመጥኩኝ ያው ቅድም ያዘጋጀሁትን ፓምኪኑ ጋር ፓምኪንና ጆዙን ቅድም ያዘጋጀሁትን እንደ ሀሽዋ ያደረኩኝ
ስንዬ ላይ አደርገዋለሁ ማለት ነው። ይሄ ብዙም መጠበቅ ኩፍ እስኪል ምናምን መጠበቅ አያስፈልግም። ኦቨናችን ውስጥ እናስገባለን እና ትንሽ ኦሊቭ ኦይል፣ ቅቤ፣ ቤኪንግ ፓውደር ስላለው እንደዚህ ድርቅ አይልብንም። ትንሽም ቀንበር ካለ እንደውም የሆነ ከሽ ከሽ የሚል ድምፅ ቆንጆ ያጣፍጠዋል እንትኑን ማለት ነው። ለስናክ እንደዚህ አድርገን አዘጋጅተን ፍሬዘርም አድርገን በብዛት አዘጋጅተን ፍሬዘር አድርገን ስንፈልግ 1 ሰዓት ቀደም ብለን አውጥተን ከፍሪጅ ከዛ ኦቨን ውስጥ ማስገባት እንችላለን። ኦቨን ውስጥ እናስገባው ትንሽ ቅቤ ነገር እንቀባው ማለት ነው። እና ያው በአሁኑ ሰዓት እንደምታውቁት ዘይት በጣም ነው ለጤና በጣም መጥፎ ዘይቶች ብዙ አሉ። ያው ድሮ ጀምሮ ስንጠቀምበት ኖረናል። ግን አሁን ደግሞ እስኪ ካወቅን ብንቀንሰው ጥሩ ነው። በተለይ ኢትዮጵያ ያለ ነው ብዙ አማራጮች አሉን። ሰሊጥ አለ፣ ኑግ አለ። የዛን ዘይት በተቻለ መጠን ብንጠቀም ጥሩ ነው። እኔ አሁን የምጠቀመው ብዙ ነገር ጥብስ እንደዚህ ዘይት አድርጌ ምናምን አልጠብስም። ከቻልኩኝ ቅቤ ነገር አድርጌ ኦቨን ውስጥ ትንሽ ቅብት አድርጌ ኦቨን ውስጥ ነው የማስገባው እና ምግብ ሰራ የገበታ ቅቤና ኦሊቭ ኦይል እያቀላቀልኩ በዛ ነው የምሰራው። ያው ጤናችንን ከምናጣ ያኛው በጣም ይጣፍጣል፣ ምግብ ያጣፍጣል፣ ብዙ ነገር ይላል እና በተቻለ መጠን እንደዚህ የራሳችን የሆነውን በተለይ የሰሊጥና የኑግ ብንጠቀም ጥሩ ነው። ሰላጣ ላይ ደግሞ ኢትዮጵያ አቮካዶ በጣም ቆንጆና ርካሽ ነው። አቮካዶ ኢትዮጵያ ላይ ሰላጣ ላይ ደግሞ አቮካዶ ቆራርጠን ብናደርግ በጣም ነው ሰላጣውን የሚያጣፍጠው። እኛም የተፈጥሮ ዘይት ከዛው እናገኛለን ማለት ነው ከሰላጣው ላይ እና ያው መቼም የሚጠቀምበት አንድም ሰው ቢሆን ከጠቀማችሁ ብዬ ነው ይሄንን ማወራው። እና ዱባ ደግሞ እኔ እንጃ ኢትዮጵያ ላይ ብዙ ሰው ዱባ አይወድም። ለምን እንደው ብዙ ጊዜ ሰርቻለሁኝ እኔ ስለ ዱባ ማለት ነው። እና ዱባ በጣም ጠቃሚ ነው። ለአይናችን ይጠቅማል። ደግሞ ለልብ ጠቃሚ ነው። ለብዙ ነገር ገብታችሁ ጎግል ላይ ብታነቡ ስለ ዱባ በጣም ብዙ ጥቅም ነው ያለው ዱባ። እና ይሄኛውም ደግሞ ጆዝ ምላችሁ የለውዝ ዘሩ ማለት ነው። እሱም በጣም ጥሩ ነው። ለልባችን ይጠቅማል። ለድማግ ለአእምሯችን በጣም ይጠቅማል። ለልጆች በተለይ አእምሯቸው ለሚያድግ ለልጆች ለነሱ በየቀኑ ብንመግባቸው በተለይ ከተገኘ ኢትዮጵያ 2-4 ፍሬ 5 ፍሬ ምናምን እንደዛ ቢመገቡ ጥሩ ነው። ለራሳችንም ቢሆን ለማንኛውም ግን ያው የለውዝ ዘሮች ምናምን ሁሉም ተመሳሳይ ጥቅም አላቸው በብዛት እና ከሁሉም አቀላቅለን በአንድ እጃችን እንደዚህ አንድ ጨበጥ በእጃችን እንደያዝ ነው። በጣም እጃችን ክፍትፍት ሳይል እንደዛ አንድ ጨበጥ በቀን ብናገኝ እዛ በጣም ለሁሉም ለጤናችን በጣም ጥሩ ነው ማለት ነው። ለእኛም ለልጆቻችንም እንደምታዩት እንደዚህ አድርጌ ሰርቼ ጨርሻለሁ ማለት ነው። ይህንን ሞክራችሁ ኮመንት ብጽፉልኝ ደስ ይለኛል። በጣም ነው የምትወዱት እና የሆነ በቃ ትንሽ የከሙኑ ጣዕም ነው። ይሄኛው ደግሞ ትንሽ ስኳር ነገር ጣዕም አለው። ከዛ ከሽ የሚል ጣዕም አለው። በጣም ነው የምትወዱት እና ሁላችሁንም በጣም አመሰግናለሁ ስላዳመጣችሁኝ። አላህ ያክብርልኝ። ሀገራችንንም አላህ ሰላም ያደርግልን። ወገኖቻችን ዘመዶቻችን በሰላም ውለው በሰላም የሚገቡባት ሰላም ያላት ሀገር አላህ ያደርግልን። ሁላችሁንም አላህ ይጠብቃችሁ። እኛንም አላህ ልባችን ያረጋጋን። በቤተሰቦቻችን በሀገራችን ምክንያት ያው ስለምንጨነቅ ማለት ነው። እና ይሄ ቪዲዮ ደግሞ የመጀመሪያችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ሁላችሁንም ደግሞ ሰብስክራይብ፣ ሼር፣ ላይክ የምታደርጉልኝን ሁላችሁም ከልብ አመሰግናለሁኝ። አላህ ይስጥልኝ። በተረፈ ደግሞ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ሁላችሁም ሰላም ሆኑልኝ። አመሰግናለሁኝ። ሰላም አለይኩም።